ይህ የሀበሻ ሬዲዮ የ24 ሰዓት ፕሮግራም ነው። ከፕሮግራማችን ጋር አብራችሁን ቆዩ። ይህ በሴንት ሉዊስ ሚዞሪ የተዘጋጀ በመላው ዓለም በራዲዮና በኢንተርኔት የሚተላለፍ የሀበሻ ሬዲዮ ነው። የሀበሻ ሬዲዮ ያዝናናል፣ ያስተምራል፣ ያወያያል፣ ትኩስ መረጃዎችን ያቀርባል። በትክክለኛ መረጃና በባለሙያ ዕውቀት የዳበረ ማህበረሰብን በመፍጠር ከጊዜው ጋር እኩል እንድንራመድ የሚያስችለን የራዲዮ ፕሮግራም ነው። በሙዚቃ ያዋዛ በቁም ነገር የሚያስተምረን የሀበሻ ራዲዮ ከየትኛውም የፖለቲካና የሃይማኖት ድርጅት የማይወግን ነፃ የራዲዮ ፕሮግራም ነው። ከWEW ራዲዮ ጋር በመተባበር ዘወትር ቅዳሜ በሴንት ሉዊስ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 2 ሰዓት የሚያቆያችሁ የእናንተው የሀበሻ ሬዲዮ እነሆ ጀመረ። ሳምንታዊ የመዝናኛ ፕሮግራማችን ጀምረናል። ፕሮግራማችንን በስልክ ቁጥር 2314601175 በመደወል ወይም በዌብሳይታችን radiohabasha.com መግባት የዛሬውን ያለፉትና የ24 ሰዓት ፕሮግራማችንን ማዳመጥ ይችላሉ። በዛሬው ቅንብራችን በአፍሮገኝ የተዘጋጀ የሚቀርብላችሁ የአፍሪካ ዜና፣ ሳምንታዊው ከጤና ዙሪያ ክፍለ ጊዜ፣ የተለያዩ ግጥም ትረካና አዝናኝ ቆየት ያሉና ዘመናዊ ሙዚቃዎች ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ሁኑ የምንላችሁ እኔ የፕሮግራሙ አስተናጋጅ ዲና፣ የፕሮግራሙ አዘጋጆች ማዋይሽ ሐረግና የፕሮግራሙ መሪ አንተነን። መልካም ቆይታ። የፍቅርዛውያ ካቦል ተነዶብኝ ይቅር ካልከም ይቅር ካንተማ ከመጣ ጥቂት ቀናት ለኔ ከሆዴ እስክትወጣ ጥቂት ቀናት ለኔ ከሆዴ እስክትወጣ የኛ አማዛዛ
የኛማ ዝምካታ የኛማ መዘዞ ዋላ ደጋጋ ከዘራውን ይዞ استطيقوني منا على جنيلا جات صبرلني ماما شكمتشن وهاون كتولني ماما شكمتشن عسوتكزو هذا وداجتش عسوتكزو بيادم لا درجو عسوتكزو بيادم لا درجو وقاعد بكده جاتك مرو በመላው ዓለም ሆናችሁ ፕሮግራማችንን ለማዳመጥ ሬዲዮአችሁን፣ ስልካችሁን፣ ኢንተርኔታችሁን አዘጋጅታችሁ ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ውድ አድማጮቻችንና የፕሮግራማችን ተከታታዮች ይህ በየሳምንቱ በዚህ ሰዓት ተሰናድቶ የሚቀርብላችሁ አፍሮ ቅኝት የተሰኘ መደበኛ ፕሮግራማችን ነው። አፍሮ ቅኝት ባሳለፍነው ሳምንት ውስጥ አገራችን ኢትዮጵያን ጨምሮ በአህጉራችን አፍሪካ ውስጥ የታዩ የተደመጡና የተከሰቱ አበይት ክንውኖችን በዜና መልኩ ተቀነባብሮ ባጭሩ ለእናንተ ለአድማጮቻችን የሚቀርብበት ዝግጅት ነው። አፍሮ ቅኝት ከዚህ በተጨማሪ ፕሮግራሙ በአገሪቱ ጎልተው ከታዩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ሌሎች ተዛማጅ ክንውኖች መካከል በስፋት ቢያውቁት ቢረዱት ጠቃሚ ይሆናል ብለን ባመንበት ክስተት ወይም ክስተቶች ዙሪያ ባለሙያና ምሁራን የተደገፈ ዝርዝር ዘገባ የሚቀርብበት አዝናኝና አስተማሪ ፕሮግራም ነው። አፍሮ ቅኝት ጤና ይስጥልኝ አድማጮቻችን፣ የሳምንቱን አበይ የአፍሪካ ዜና እናሰማለን። የኢትዮጵያ አየር መንገድ ከትናንት በስቲያ ሐሙስ አንስቶ ጎማ ወደ ተባለችው የኮንጎ ዲሞክራት ሪፐብሊክ ከተማ ቀጥታ የበረራ መስመሩን መጀመሩን አስታወቀ። ይህ አዲስ የበረራ መስመር ከተራዘመ ጦርነት በኋላ በማገገም ላይ ላለው ለኮንጎ ኢኮኖሚ ጠቃሚታ እንደሚኖረው ተጠቅሷል። የኢትዮጵያ አየር መንገድ ወደ ጎማ የሚያደርገው በረራ በኮንጎ ዲሞክራት ሪፐብሊክ ውስጥ ሶስተኛ የበረራ መስመር መሆኑም ተዘግቧል። አየር መንገዱ ከዚህ ቀደም ወደ ኪንሻሳና ሉምባሲ ከተሞች ይበራል። ወደ ጎማ ከተማ የሚያደርገው አዲስ የበረራ መስመር በሳምንት ለ3 ቀናት እንደሚሆንም ተገልጿል። የኢትዮጵያ ፖሊስ ከኤርትራ ወደ ኢትዮጵያ በሕገ ወጥ ድንበር ሲሻገሩ 30 ታጣቂ መግደላቸውን ገለጸ። አሶሴት ፕሬስ እንደገለጸው ከኢትዮጵያ ፌዴራል ፖሊስ ኮሚሽን ለመንግስታዊ መገናኛ ብዙሃን ፋና እንደገለጸው የኢትዮጵያ ኃይሎች በኤርትራ የሰለጠኑና የሚደገፉ መሆናቸውን ቢታመንም ታጣቂዎቹ ላይ እርምጃ ወስደዋል። ከተገደሉት በተጨማሪ የታሰሩ አሉ። ዜግነታቸው ግን አልተጠቀሰም። ግድያውም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሀገሪቱ ምክር ቤት እርምጃ እንደሚወስዱ ማስጠንቀቂያ ከሰጡ በኋላ መሆኑን ዘገባውም አክሏል።
የእስራኤል አንድ ከፍተኛ ባለስልጣን ጋዛ ውስጥ ታግቶ ይገኛል ስለሚባለው ኢትዮጵያዊ እስራኤላዊ ይሁዲ ጉዳዩ ቤተሰቦቹ ለደህንነት ሲባል መታገቱን በሚስጥር እንዲይዙ በመናገራቸው በዚህ ሳምንት ይቅርታ ጠየቁ። አብርሃም መንግስቱ የተባለው ግለሰብ ኢትዮጵያዊ እስራኤላዊ ይሁዲ ምናልባትም በሐማስን ቁጥጥር ስር ወደሚገኘው የጋዛ ግዛት በመስከረም ወር ዘልቆ ከገባበት ጊዜ አንስቶ ሳይታገት እንዳልቀረ የእስራኤል መከላከያ ሚኒስትር በዚሁ ሳምንት አረጋግጧል። ስለ አብርሃም መሰወር ለደህንነት ሲባል በምንም መልኩ ለመገናኛ ዘዴ እንዳይነገር ካለፉት 10 ወራት አንስቶ በእስራኤል መንግስት በሚስጥር ተይዞ ነበረ። ኢብራሂም መንግስቱ ጋዛ ውስጥ ከታገቱ 2 እስራኤላውያን መካከል አንደኛው ነው ተብሏል። ሌላው ታጋች አረብ እስራኤላዊ ሲሆን ማንነቱ አሁንም በፍርድ ቤት ውሳኔ በሚስጥር እንደተያዘ ነው። አብርሃም መንግስቱ እስራኤል ውስጥ የዘረኝነትን እና መድሎን በደል እንደሚደርስባቸው የሚናገር 135,000 የሚጠጉ ኢትዮጵያውያኖች እስራኤላውያን ይሁዳ ማህበር አባል ነው። የኢትዮጵያ መንግስት ካሰራቸው ጋዜጠኞች ጥቂቶቹን ለቀቀ። አዲስ ፕሬስ ጋዜጣ አዘጋጅ፣ በፍትህ ጋዜጣና ለአጭር ጊዜ ውስጥ በነበረው ቼንጅ ወይም ለውጥ አምድ እንዲሁም የኢትዮጵያ ሪቪው ዌብሳይት ሪፖርተር ሆና እየሰራች ሳለ ታስራ የነበረችው ርዕዮት ዓለሙ በዚሁ ሳምንት ተለቀቀች። ርዕዮት ዓለሙ የተለቀቀችው ተፈርዶባት ከነበረው የ5 ዓመት እስራት 4 ዓመት ከ17 ቀኑን ጨርሳ ነው። ርዕዮት ዓለም የተለቀቀችበት ደብዳቤ በአመክሮ እንደተለቀቀች ቢናገርም በአመክሮ መለቀቅ የነበረባት ባለፈው ጥቅምት ወር እንደነበረ ጠበቃዋና አባቷ ርዕዮት ዓለሙን ጨምሮ ገልጸዋል። ዓለሙ ህገ መንግስትና ህገ መንግስታዊ ስርዓቱን በኃይል ለመናድ በመሞከር በሽብርተኛ ድርጅት ውስጥ በመሳተፍና በህገ ወጥ የገንዘብ ሽግግር ወንጀሎች ተከሳ በከፍተኛ ፍርድ ቤቱ የ14 ዓመት እስራትና የ33,000 ብር መቀጫ ተፈርዶባት የነበረ ቢሆንም ጠቅላይ ፍርድ ቤቱ በሽብርተኝነት ድርጅት ውስጥ መሳተፉን ከሚለው በስተቀር ሌሎች 3ቱን ውድቅ አድርጎ 10ን ወደ 5 ዓመት ዝቅ እንዲል የገንዘብ ቅጣቱም እንዲሰረዝ መወሰኑ ይታወሳል። በሌላ በኩል ደግሞ በዚሁ ሳምንት ድንገት ከተለቀቁ የዞን 9 ጋዜጠኞች ብሎገሮች ጋር ይለቀቃሉ ተብሎ ቢጠበቅም የነበሩት ጋዜጠኞች አዶም ካሳዬ እንዲሁም መምህር ብሎገር መሐሌት ፋንታዬ በዚሁ ሳምንት መለቀቃቸው ታውቋል። በስሙ የምህጻር አጠራር ሲፒጄ እየተባለ የሚጠራው ዓለም አቀፋዊ የጋዜጠኞች ደህንነት ተሟጋች ድርጅት በኢትዮጵያ 3 ጋዜጠኞች 2 የዞን 9 አምዶች ወይም ብሎገሮች ከእስር መለቀቃቸውን እያስደሰቱ መሆኑን በጋዜጠኞቹ ላይ የቀረቡ ህዝብን ለአመፅ የማነሳሳትና የሽብር ፈጠራ ክሶች መሰረዛቸው ተዘግቧል። የሰማያዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ደግሞ እስክንድር ነጋና ውብሸት ታየን ጨምሮ ሌሎች እስረኞችን እንዲለቀቁ ጠይቀዋል። አድማጮቻችን ይህ ዜና የሚተላለፍላችሁ ሴንት ሉዊስ ሚዙሪ ከሚገኘው የሀበሻ ሬዲዮ ነው። ስፖርት ስዊዘርላንድ ሉዛኔ ውስጥ በተደረገው የዳይናሚክ ሊግ የሩጫ ውድድር ኢትዮጵያውያን አትሌቶች ድልን አቀዳጅተዋል። በ1500 ሜትር የሩጫ እሽቅድምድም ኢትዮጵያዊያ ሲፋ ሐሰን ከ4 ደቂቃ 2.36 ሰከንድ አንደኛ ለመውጣት ችላለች። ኬንያዊዋ ከሲፋን በ1 ደቂቃ ከ2 ሰከንድ በመዝኘት ሁለተኛ ስትሆን ዩናይትድ ስቴቷ በሶስተኛነት አጠናቃለች። በ3000 ሜትር የመሰናክል ሩጫ ደግሞ ኬንያዊዋ በ9 ደቂቃ 16.99 ሰኮንድ አንደኛ ሆና ስታጠናቀቅ ኢትዮጵያዊቷ ህይወት አያሌው ከግማሽ ሰከንድ ባነሰ ልዩነት በ23 ማይክሮ ሰከንድ ተቀድማ ለጥቂት ሁለተኛ ሆናለች። የብሪታንያው ሞፋራ በመጨረሻው ሰኮንድ አሸናፊነቱን በተረከበው የወንዶች የ5000 ሜትር ሩጫ ውድድር የኢትዮጵያዊ ዮሴፍ ቀልደቻ ለጥቂት በሁለተኛነት አጠናቋል። የቦስተዋናው ኒጀል አንደኛ በወጣበት የ800 ሜትር ሩጫ ውድድር ፈጣኑ ኢትዮጵያዊ ሯጭ ሙሐመድ አማን በ8ኛነት ለማጠናቀቅ በቅቷል። ኬንያውያን በተርታ ከሁለተኛ እስከ 4ኛ በመግባት አሸንፈዋል። ኬንያ የኬንያ ፖሊስ ሶማሌው አክራሪ ደፈጣ ተዋጊ ቡድን አሸባብ ለ2 ዓመታት አግቷቸው የነበሩ 2 ባልደረቦቹን ማስለቀቁን አስታወቀ። ጆሴፍ ዋንጎ እና ፍሬድሪክ ቸርቸር የተሰኙት 2 የኬንያ 10 አለቃ ፖሊሶች በአልሸባብ ታጣቂዎች የታገቱት ከ2 ዓመታት በፊት በሰሜን ምስራቅ ኬንያ ጋሬሳ አውራጃ ውስጥ በተደረገው ጥቃት ነበረ።
በወቅቱ ሌሎች 4 ፖሊሶች መገደላቸው ይታወሳል። ሁለቱ ፖሊሶች ነጻ የወጡት ከ2 ሳምንት በፊት ቢሆንም ነጻ ስለመለቀቃቸው ይፋ የተደረገው በዚሁ ሳምንት መሆኑን አንድ የኬንያ ፖሊስ ባለስልጣን ተናግረዋል። ፖሊሶቹ በደህና አካላዊ የጤና ሁኔታ ላይ ሲሆኑ ሆኖም በስነ ልቦና ሰቀቀን ውስጥ እንደሚገኙም ባለስልጣኑ አክለው ገልጸዋል። ናይጄሪያ ውስጥ በተለያዩ ሃይማኖት ተከታዮች መካከል ውይይት እንዲኖር